ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አሚባራ ፕሮፐርቲስ ነው። ዛሬ ስለ አሚባራ ፕሮፐርቲስ ለምን አብዛኞቹ ደንበኞቻችን አሚባራ ፕሮፐርቲስ ላይ ኢንቨስት እንዳደረጉ እና ደግሞ አሁን ያለበት ፕሮግረስ የማሳያችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። እስከዛ ሰብስክራይብ አድርጉ። አሚባራ ፕሮፐርቲስ እንግዲህ እንደሚታወቀው የሚገኘው በወዳጅነት ፓርክ፣ ሪቨርሳይድ፣ በሊሴ ገብረ ማርያም፣ ሸራተን አዲስ በተለያዩ የእምነት ተቋማትና ሆስፒታሎች ዙሪያ ነው። በዚህም አካባቢ መገኘቱ አንደኛ ነገር ለመኖሪያ እጅግ በጣም ምቹ ያደርገዋል። ሁለተኛ ነገር ደግሞ ጌትድ ኮሚኒቲ ነው። ያም ማለት 36000 ካሬ ላይ ያረፈ ፒዩር የሆኑ ሬዚደንሻል ብቻ መኖሪያ ቤቶች ብቻ ናቸው ያሉት። ከዚህም በተጨማሪ ደግሞ ኮሜርሻሎች አሉ። ስለዚህ በሬዚደንሻሉና በኮሜርሻሉ መካከል የራሱ የሆነ መንገድ ስለሚኖረው ያም ደግሞ እጅግ በጣም ተመራጭ ያደርገዋል። በሶስተኛ ደረጃ ደግሞ አሚኒቲዎቻችን በግቢያችን ውስጥ ፉትሳል፣ የቴኒስ፣ የባስኬትቦል፣ ጂም፣ ስዊሚንግ ፑል እንዲሁም ደግሞ ኮሜርሻል ላይ የሚገኝ G+44 ሄድ ኦፊስ የምንገነባ ይሆናል። እዛ ላይ ስፓን፣ አይስኬትን የሚያካትት ይሆናል ማለት ነው። ይህም ደግሞ ያው ከአክቲቪቲም ስለሆነ ከጤናማ አንጻር ከሁሉም ነገር አንጻር የተመራጭ ያደርገዋል። ይህ ግቢው ብቻ የሚሰጣችሁ ጥቅም ነው። ከዚህ በተጨማሪ ወጣ ስትሉ ከ7 ያላነሱ ፓርኮችን፣ ሪቨርሳይድ ፕሮጀክቶችን እንዲሁም ኮሪደሮችን የተለያዩ ፐብሊክ ኢንቨስትመንቶችንም በአቅራቢያው ከግቢው ወጣ ሲሉ ይሄን በሙሉ ያገኛሉ። በጣም ብዙ ሰው የዚህ አካባቢ ቪዥን በጣም በብዙ የሚቀይር ትልቅ አፓርትመንት እንደሆነ ያው ሰዎች አይተው መረዳት ይችላሉ ማለት ነው። በተለይ ደግሞ ሬንታል ቫልዩ ላይ በጣም ሃየር የሆነ ነገ ከነገ ወዲያ ላይ በዶላር የሚያከራዩዋቸው ቤቶች ነገ ከነገ ወዲያ ላይ 2-3 እጥፍ ያወጣሉ። ከዚህ በኋላ አልቀው ሲረከቡ 2-3 እጥፍ የሚያወጡ ልሽጣቸውን ቢሉ የሚያተርፉባቸው አይነት ቤቶች ናቸው ማለት ነው። ስለዚህ በግቢያችን ውስጥ እንግዲህ 7 ሬዚደንሻል አፓርትመንቶች ናቸው ያሉት። ከዛ ውስጥ በ1 ዓመት ጊዜ ውስጥ የምናስረክባቸውና በ3 ዓመት የሚከባቸው ቤቶችን ነው በመገንባት ላይ የምንገኘው። አሁን የቆምኩበት G+17 ህንጻችን ላይ ነው። ይህ ህንጻ እንግዲህ በ1 ዓመት ጊዜ ውስጥ የሚረከብ ህንጻ ይሆናል። በዚህ ህንጻ ላይ ከባለ 1 እስከ ባለ 4 መኝታ ቤቶች እንዲሁም ዱፕሌክስ የሆኑ ፔንት ሃውሶች ይገኛሉ። እነዚህ ህንጻዎች የተናጠል ካርታ የተዘጋጀላቸው 50%ም ባንክ የተመቻቸላቸው ቤቶች ናቸው። እዚህ ላይ ከ91 ካሬ ጀምሮ እናገኛለን ማለት ነው። ሌሎቹ ላይ ደግሞ በ3 ዓመት ጊዜ ውስጥ የሚረከቡ በፕሮግረስ ቤዝድ የሆኑ ከ10% ጀምሮ ቅድመ ክፍያ የሚከፈልባቸውን ቤቶችም ደግሞ በመሸጥ ላይ እንገኛለን። ስለዚህ እርስዎ በአጭር ጊዜ የሚረከብ ቤት ነው የሚፈልጉት ወይንስ ቀስ እያሉ የከፈሉ ንብረትነቱ በእርስዎ ስም ሆኖ በረጅም ጊዜ አከፋፈል የሚከፍሏቸው ቤቶች? ይህ እናንተ ምርጫ ይሆናል። ለበለጠ መረጃ ለሳይት ጉብኝት ደግሞ በ0985 07 30 78 ይደውሉ። ሳይቱን መተው ይጎብኙ።